ሰላም ጤና ይስጥልኝ ውድ የሰበር ቤቶች ቤተሰቦቼ እንኳን ወደዚህ ቻናል በሰላም መጣችሁ። እኔ በሪል ስቴትና በድለላ ቆይታዬ ብዙ ሰዎች ሲታለሉና ባልተገባው ህይወታቸው ሲመሰቃቀል አይቻለሁ። ዛሬ ግን ያ ሁሉ በእናንተ ላይ እንዲደርስ አልፈልግም። አከራዮች፣ ሻጮች ወይም ህገወጥ ደላሎች በፍጹም እንድታውቁባቸው የማይፈልጓቸውን ነገሮችና ህይወታችሁንና ገንዘባችሁን የሚታደጉ 10 ትልልቅ አደገኛ ምልክቶችን ወይም ቀይ ካርድ በዝርዝር እነግራችኋለሁ። እያንዳንዷ ደቂቃ በሚሊዮን የሚቆጠር ብሮን የሚታደጉበትን በመሆኑ ወረቀትና እስክሪፕቶ ይዘው እስከ መጨረሻው ይከታተሉኝ። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ ያድርጉ። አሁን በቀጥታ ወደ መጀመሪያውና እጅግ አደገኛው የህግ ወጥመድ እንለፍ። የመጀመሪያውና ትልቁ አደጋ የሰነድ ማጭበርበር ነው። አንድ ቤት ወደዱት ማለት የቤቱ ባለቤት መሆን ይችላሉ ማለት አይደለም። እዚህ ላይ 3 ትልልቅ ዘዴዎች ማየት አለበት። በመጀመሪያ የምናየው የውክልና አደጋ ነው። ቤቱን የሚሸጥላችሁ ሰው ትክክለኛ ባለቤት ሳይሆን በውክልና ነው የሚሸጠው ካላችሁ እዚህ ጋር ትልቅ ጥያቄ ምልክት አስቀምጡ። ውክልናው ህጋዊ ነው? ውክልና የሰጠው ሰው በህይወት አለ ወይስ ውክልናው ተሽሯል? ብዙ ጊዜ በውጭ ሀገር ያሉ ሰዎችን ውክልና አስመስሎ በመስራት የተሸጡ ቤቶች በኋላ ላይ ባለቤቱ ሲመጣ ገዢውን ሜዳ ላይ ጥለውታል። ሌላኛው የመሸወጃ ዘዴ ደግሞ የባንክ እገዳ ወይም ኮላተራል ነው። ባለቤቱን ካርታውን ሊያሳያችሁ ፈቃደኛ ካልሆነ ወይም ካርታው በሆነ ጉዳይ ባንክ ነው ካላችሁ ቆም በሉ። ቤቱ በባንክ እዳ የተያዘ ሊሆን ይችላል። እዳው ሳይከፈል ውል ብትዋሉ ባንኩ ቤቱን በሐራጅ ሲሸጠው የእናንተ ገንዘብ አየር ላይ ይቀራል ማለት ነው። ሌላኛው የጋራ ባለቤትነት ነው። ለምሳሌ የባልና የሚስት ወይም የውርስ ክርክር ሊሆን ይችላል። ካርታው በአንድ ሰው ስም ቢሆን ቤቱ በጋብቻ ውስጥ የተፈራረቀ ከሆነ የትዳር አጋር ሳይፈርስ ሊሸጥ አይችልም። እንዲሁም የውርስ ቤት ከሆነ አንድ ወራሽ ብቻውን ልሽጠው ቢላችሁ ሌሎች ወራሾች ክስ ካስገቡ ቤቱ ይታገዳል ማለት ነው። እንግዲህ እንደ አንድ በድለላ ዘርፍ የተሰማራ ባለሙያ የሚመክራችሁ በፍጹም በቃላት አምነው ቅድመ ክፍያ እንዳይሰጡ። የካርታውን ኮፒ ተቀብለው በህጋዊ መንገድ ሰነዶች ማረጋገጫ ወይም ከተማ አስተዳደር ድረስ በአካል ሄደው እዳ ወይም ክስ መኖር አለመኖር በኮምፒውተር ያረጋግጡ። ሁለተኛውና አደገኛ ምልክት የዋጋ መርከስ ነው። ሁላችንም እርካሽ ነገር እንወዳለን። ነገር ግን በሪል ስቴት ገበያ ላይ ተአምር የሚባል ነገር የለም። ለምሳሌ በአንድ አካባቢ ባለ 2 መኝታ ቤት አፓርትመንት በአማካይ 20 ሚሊዮን ብር እየተሸጠበት ባለበት ሁኔታ አንድ ሰው መጥቶ በ10 ሚሊዮን ብር ብቻ አስቸኳይ ስለሆነ ልሽጥልህ ካለህ መደሰት ሳይሆን መጠንቀቅ ነው ያለብህ። ለምን ዋጋ የቀነሱ ይመስላል ወንድሜ? አንደኛ ቤቱ በፍርድ ቤት እገዳ ስላለበት ባለቤቱ እገዳው በሲስተም ሳይገባ በፍጥነት ሽጦ ለመጥፋት ፈልጎ ሊሆን ይችላል። ሁለተኛው ቤቱ ሊፈርስ ይችላል። ለምሳሌ በልማትም ተፈልጎ ወይም ደግሞ በማስተር ፕላን ችግር ቤቱ ሊፈርስ ስለሚችል ይህንም ጥንቃቄ ማድረግ አለብህ ማለት ነው። ሶስተኛው አደጋ ደግሞ ቤቱ መዋቅራዊ ወይም ስትራክቸራዊ ችግር ሊኖርበት ይችላል። ይህንም መጠንቀቅ አለብህ። አንድ ቤት ከመግዛት በፊት ቅናሽ ነው ብለን ከመሮጥ ይልቅ ይህን ቆም ብሎ ማሰብ ተገቢ ነው ማለት ነው። እንደኔ እንግዲህ በስራዬ ካጋጠመኝ ተነስቼ አንድ ሰው አስቸኳይ ጉዳይ ስላጋጠመኝ ነው ነገውን ውል ካልተዋዋል ሌላ ሰው ሊወስድ ነው እያለ ካጣደፋችሁ ይህ ትልቅ ቀይ ካርድ ነው። ምክንያቱም አጭበርባሪዎች ለማሰብ ጊዜ እንዳይኖራችሁ የሳይኮሎጂ ጫና ሆን ብለው ይፈጥሩባችኋል። ወደ ዋናውና ወደ 3ኛው ነጥብ ስንመጣ ደግሞ ቤቱን አይተው ሲገቡ ህይወትን ሲኦል የሚያደርጉ የዕለት ተዕለት ችግሮች ናቸው። ውሃ፣ መብራት እና ፍሳሽ። የውሃ ነገር ቤቱን ለመግዛት ስትሄዱ ቧንቧውን ከፍታችሁ ውሃ መምጣቱን ብቻ አትዩ። ውሃ በሳምንት ስንት ቀን ነው የሚመጣው ብላችሁ መጠየቅ። የራሱ የከርሰ ምድር ውሃ አለው ወይ ብላችሁ መጠየቅ። የውሃ ታንከር ሮቶ አቅሙ እስከ ስንት ሊትር ነው? ይህንም ማየት አለባችሁ። በተለይ አፓርታማ ላይ የምትገዙ ከሆነ ፎቅ ላይ ውሃ የመምጣት አቅሙን ወተር ፕሬዠር ማረጋገጥ አለባችሁ። ሌላኛው የመብራት ቆጣሪ ነው። ብዙ ጊዜ በኪራይ ቤቶች ላይ አከራዮች መብራት በጋራ ነው የምንጠቀመው ከፍለን እንካፈላለን ይላሉ። ይህ ትልቅ የቤት ውስጥ ጠብ መንስኤ ነው። ሁልጊዜ የየራሱ የተተከለ ቆጣሪ መኖሩን አረጋግጡ። አሁንም ሌላኛው የምነግራችሁ የፍሳሽ ማስወገጃ የቆሻሻ ጉድጓድ የት ነው ያለው ብሎ መጠየቅም ጥሩ ነው። ቶሎ ቶሎ ይሞላል ወይ? በክረምት ሰዓት የመፍሰስ ወይስ የመሽተት ችግር አለበት ወይ? ይህንን ለማወቅ ቤቱን ያሳያችሁን ሳይሆን መጠየቅ ያለባችሁ አካባቢው ያሉ ጎረቤቶችን በሚስጥር መጠየቅ ጥሩ ነው። ይሄም አራተኛውና ቀይ ካርድ የአካባቢው ደህንነትና የድምጽ ብክለት ነው። ቤትን በቀን ብቻ አይቶ መወሰን ትልቅ ስህተት ነው። አንድ ቤት ከቀኑ 6 ሰዓት ላይ ሂደህ ብታየው በጣም ጸጥ ያለና የሚያምር ሊመስልህ ይችላል። ነገር ግን ማታ ስትመለስ አጠገቡ ትልቅ ምሽት ናይት ክለብ ወይም ጭፈራ ቤት ወይም ባር ሊኖር ይችላል። ህፃናት ልጆች ይዘህ ማታ ሙሉ ድምጽ እየረበሸ መኖር መቼም አትችልም። ሌላኛው ማወቅና መጠየቅ ያለባችሁ ደግሞ የደህንነት ሁኔታ ነው። ማታ ማታ የአካባቢው መንገድ መብራት አለው ወይ ወይስ የመስረቅና የሽፍታ አደጋ ያለበት ሰፈር ነው? ክረምት ሲመጣ መንገዱ ሙሉ በሙሉ ጭቃ ሆኖ የመኪና የማያሳልፍ ወይም የጎርፍ ማከማቻ ቦታ ሊሆን ይችላል። እንደነዚህ አይነት ሁኔታዎችን እንግዲህ መጠየቅና ማየት ይጠበቅባችኋል ማለት ነው። እንግዲህ የወደዱ
የወደዱትን ቤት ውል ከመፈራረመው በፊት በተለያየ ሰዓት ለምሳሌ ቅዳሜ ምሽት ማታ ወይም ማክሰኞ ማለዳ ሂደው አካባቢውን ይቃኙ። ያኔ እንግዲህ እውነተኛ የአካባቢውን ባህሪ ታገኙታላችሁ ማለት ነው። አምስተኛውና አደገኛው ቀይ ካርድ ደግሞ የቤቱ ባለቤት የሚያሳየው ባህሪ ነው። ስለ ቤቱ ዝርዝር ጥያቄዎችን ስትጠይቁት ለምሳሌ ቤቱ መቼ ነው የተገነባው፣ ወይም ደግሞ ቤቱን ለምን ልትሸጠው ፈለክ፣ ጎረቤትህ እነማን ናቸው፣ ባለቤቱ በንዴት የሚመልስ ከሆነ ወይም ሀሳብ የሚቀያየር ከሆነ የሚደብቀው ጉድ አለ ማለት ነው። ሌላኛው አደገኛ ምልክት ባለቤቱ ወደ ቤቱ የተወሰኑ ክፍሎች ለምሳሌ ስቶር ወይም ምድር ቤት እንዳትገቡ ቁልፍ የለም ወይም ደግሞ እቃ አለበት ብሎ የሚከለክላችሁ ከሆነ እዛ ክፍል ውስጥ ትልቅ የግንባታ ስንጥቅ ወይም የውሃ መርጠብ ሊኖር ይችላል። ሁሉንም የቤት ክፍል ሳያዩ በፍጹም እሺ አትበሉ። ወደ ዋናውና ወደ ስድስተኛው ነጥብ ስንመጣ ደግሞ ኢንጂነሪንግ ነክ ነው። አዲስ ቀለም የተቀባ ቤት ሁልጊዜ አዲስ አይደለም። ቀለም ብዙ ጉድለቶችን ይሸፍናል። ለምሳሌ ስናይ የግድግዳ እርጥበት፣ በተለይ ምድር ቤት ወይም ግራውንድ አካባቢ እርጥበት ካለው ቀለሙ እየተላጠ የሚወጣ ከሆነ ይህ ማለት ቤቱ ሲሰራ ከኮንክሪቱ በታች የሚደረገው ዲፒሲ ወይም እርጥበት መከላከያ አልተደረገለትም ማለት ነው። ይታያችሁ እንግዲህ ይህ እርጥበት ለጤና አደገኛ ከመሆኑ በላይ ቤቱን ያፈርሰዋል ማለት ነው። ሌላኛው ደግሞ ስልታዊ ስንጥቆች፣ በግድግዳው ላይ ሰያፍ የሆኑ ትልልቅ ስንጥቆች ካሉ ይህ የህንፃው መሰረት ፋውንዴሽን እየተቀመጠ ሲቲንግ መሆኑን ያሳያል። ይህ ደግሞ ህንፃው የማጋደል ወይም ደግሞ የመናድ አደጋ አለው ማለት ነው። ሌላኛው አደገኛ ምልክት የመታጠቢያ ቤት ፊቲንግ፣ የመብራት ስዊች እና በሮች ርካሽ የቻይና እቃዎች ከሆነ የገቡት በ6 ወር ውስጥ ሙሉ በሙሉ ይበላሹና ይህ ደግሞ ተጨማሪ ከፍተኛ ወጪ እንድታወጡ ይጋብዙታል ማለት ነው። ሰባተኛው ነጥብ እንግዲህ በአሁኑ ሰዓት አፓርታማ ለሚገዙ ወይም ለሚከራዩ ሰዎች እጅግ በጣም ወሳኝ ነጥብ ነው። እንግዲህ የኮንዶሚኒየም ወይም የአፓርታማ አስተዳደር ላይ ያለበት በአንድ ህንፃ ላይ ሊፍት ቢኖርም ሊፍቱ በተደጋጋሚ የሚበላሽ ከሆነና ህንፃው ላይ ያሉ ነዋሪዎች ተባብረው የማይጠግኑት ከሆነ 7ኛ ፎቅ ላይ ሆነው እንግዲህ ህይወትን ይገፋሉ ማለት ነው። ሌላኛው የመኪና ማቆሚያ ፓርኪንግ ነው። በወረቀት ላይ የመኪና ማቆሚያ አለው ይባልና በአካል ሲሄዱ ግን ቦታው ጥብብ ያለ ከመሆኑ የተነሳ መኪናዎቹን ለማስገባትና ለማስወጣት በየቀኑ ከጎረቤት ጋር የሚጣሉበት ከሆነ እንግዲህ ሰላም ያጣሉ ማለት ነው። ሌላኛው የጋራ ወጪ ወይም ሰርቪስ ቻርጅ፣ ለጥበቃ፣ ለጽዳት እና ለጄኔሬተር ነዳጅ በየወሩ የሚጠየቀው ገንዘብ መጠኑ ከልክ በላይ መሆኑና አለመሆኑን አስቀድመው ህንፃው ላይ ያሉ ሰዎችን ጠይቀው ቢረዱ ደግሞ መልካም ነው። ውድ የሰበር ቤቶች ቤተሰቦቼ እንደዚህ አይነት ወሳኝ መረጃ ግን እየነገርኳችሁ ለመሆኑ ሰብስክራይብ አድርጋችሁኛል፣ ላይክስ አድርጋችሁኛል? ካረጋችሁኝ መልካም ነው፣ ካልሆነ ግን ችግር የለም ማለት ነው። ውድ የሰበር ቤቶች ቤተሰቦቼ አሁን ደግሞ ወደ 8ኛውና አደገኛ ምልክት በሶሻል ሚዲያ ላይ በተለይም በቴሌግራም በፌስቡክ እና በዩቲዩብም ሊሆን ይችላል በብዛት የምታዩት ቤት የማጭበርበሪያ ዘዴ ነው። እንግዲህ እጅግ በጣም የሚገርም የቤት ፎቶ ብዙ ጊዜ ከባዕድ ሀገር የተወሰደ ይለጥፉና ዋጋውን በጣም ያረክሱታል። ከዚያ በኋላ ደግሞ ስልካቸውን ኦንላይን አስቀምጠው ስትደውሉላቸው ቤቱን ፈላጊ ስላለው አሁኑኑ በባንክ 5000 ወይም ደግሞ 1 ሚሊዮን ብር ቅድመ ክፍያ አድቫንስ ካላክ ሌላ ሰው ሊወስደው ነው ይሏል። ውጤቱ ደግሞ የሚሆነው ገንዘቡን በባንክ አካውንት እንደላክላቸው ስልካቸውን ይዘጉታል። በአካል ስትሄዱ ቤቱን በአይንህ እንኳን ሳታዩ ትክክለኛ ባለቤቱን ወይም ህጋዊ ወኪሉን ሳታገኝ በፍጹም ለአንድም ሰው 1 ሳንቲም እንዳትልኩ ወይም እንዳትልኩ ነው የሚመክራችሁ። ወደ 9ኛው ነጥብ ስንመጣ ደግሞ የህግ ውል ነው። በቃላችን እንስማማ፣ እኛ እኮ ዘመዶች ነን፣ ሃይማኖተኛ ነን የሚል ንግግር ትልቅ ቀይ ካርድ ነው። በሪል ስቴት ስራ ላይ በቃል መተማመን የሚባል ነገር የለም። ሁሉም ነገር በጽሁፍ መስፈር አለበት። ለምሳሌ በውሉ ላይ መካተት ያለባቸው ነገሮች የዋጋ ጭማሪ ገደብ፣ አከራዊ የ6 ወር ዋጋ ጨምር ያለው እንዳይል በውሉ ላይ የጊዜ ገደብ መኖር አለበት ማለት ነው። ሌላኛው የቅድመ ክፍያ ማረጋገጫ ነው። የከፈሉት አድቫንስ ገንዘብ በጥሬ ሳይሆን በባንክ ማስተላለፊያ መሆን አለበት። ይህ ፍርድ ቤት እንኳን ለምሳሌ ቢኬድ ህጋዊ ማስረጃ ይሆናል ማለት ነው። ሌላኛው የጥገና ኃላፊነት ነው። ለምሳሌ ቤት ውስጥ ትላልቅ ነገሮች የጣሪያ ማፍሰስ ወይም ደግሞ የቧንቧ ውሃ መሰበር ቢከሰት የጥገናውን ማን ነው? አከራዩስ ወይስ ተከራዩ? ይህ በግልጽ ካልተቀመጠ እንግዲህ ነገ ላይ ጸብ ይነሳል ማለት ነው። 10ኛውና የመጨረሻው ነጥብ ደግሞ እኔ ራሴ በሙያው ላይ ስላለው በግልጽ የምነግራችሁን የህገ ወጥ ደላሎች ጉዳይ ነው። ትክክለኛ ቢሮ የሌላቸው መንገድ ላይ ብቻ አቁመው የሚያናግሩና ሙሉ መረጃ የማይሰጡ ደላሎችን ይህን ደግሞ መጠንቀቅ ነው። የማጭበርበሪያ ዘዴያቸው ደግሞ ለሻጩ ቤቱን በ15 ሚሊዮን ብር ልሽጥልህ ይሉና ለአንተ መጥተው ደግሞ ቤቱ 18 ሚሊዮን ብር ነው ይሏል። መሀል ላይ ያለውን 3 ሚሊዮን ብር ኦቨር ፕራይሲንግ በቅጥፈት ለመብላት ይሞክራሉ ማለት ነው። ሁልጊዜም ከባለቤቱ ጋር ፊት ለፊት ተቀምጠ ዋጋ እንድትደራደር የማይፈቅዱልህ ከሆነ እዛ ጋር ትልቅ ሴራ አለ ማለት ነው። እንግዲህ እንደኔ
ሁልጊዜም ህጋዊ ፍቃድ ካላቸው ወይም ቋሚ ቢሮ ካላቸውና ታማኝነታቸው ከተመሰከረላቸው የሪል ስቴትና የደላላዎች ባለሙያዎች ጋር ብቻ ብትሰሩ ወይም ደግሞ ብትገዙ መልካም ነው አይደል? እንግዲህ ውድ የሰበር ቤቶች ቤተሰቦች 10ሩን ቀይ ካርዶች ካወቃችሁ በኋላ ቤት ስትገዙ ወይም ስትከራዩ የምትጠቀሙበት 3 ወሳኝ የቤት ፍተሻ ስልቶች ቼክሊስት እንግዲህ ልስጣችሁ። አንደኛው የጎረቤት ምስክርነት ነው። ቤቱን አይታችሁ ስትወጡ አጠገብ ካለ ሱቅ ወይም ካፌ ገባ ብላችሁ ስለ አካባቢው ውሃ፣ መብራት እና ስለ ቤቱ ባለቤት ባህሪ በቀላሉ ጠይቁ። ጎረቤት የማይዋሽ እውነተኛ መረጃ ይሰጣችኋል ማለት ነው። ሁለተኛው በተለያየ ሰዓት ቤቱን መጎብኘት። ቤቱን በቀን በማታ እንዲሁም ከተቻለ በዝናብ ሰዓት ሂዳችሁ እዩት። የጣሪያው ማፍሰስና የጎርፍ ችግር የሚታወቀው በዝናብ ሰዓት ነው። ሶስተኛው ደግሞ የሰነድ ማረጋገጫ ነው። ለአንድም ሰው እንግዲህ ሳንቲም ሳትሰጡ በፊት የሰነዱን ትክክለኛነት በህግ ባለሙያ ወይም በሰነዶች ማረጋገጫ በኩል አረጋግጡ። ውድ የሰበር ቤቶች ቤተሰቦች እንግዲህ ዛሬ ያነሳናቸው ነጥቦች ከብዙ ሚሊዮኖች ብር ኪሳራና ከትልቅ የህይወት ጭንቀት እንደሚታደጓችሁ ሙሉ እምነት አለኝ። እናንተስ ቤት ስትገዙ ወይም ስትከራዩ ያጋጠማችሁ መጥፎ ወይም አስገራሚ ገጠመኝ አለ? ያጋጠማችሁን ችግር ኮሜንት ላይ ጻፉልኝ፣ እኔም በቀጥታ መልስላችኋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ቤት ለመግዛት ወይም ለመከራየት የሚያስቡ ጓደኞቻችሁና ዘመዶቻችሁን ይህን ቪዲዮ ሼር አድርጉላቸው። በመጨረሻም በአሁኑ ሰዓት ላይ በእጃችን ላይ ያሉ ህጋዊነታቸውና የሰነድ ጥራታቸው የተረጋገጠ እጅግ ውብ የሚሸጡና የሚከራዩ አፓርትመንቶች፣ ጂፕላስ ቤቶች እንዲሁም ቪላ ቤቶች አሉ። መግዛት ወይም መከራየት የሚፈልጉ በስክሪኑ ላይ በሚታየው ስልክ ቁጥራችን ደውለው እኛን ማግኘት ይችላሉ። ስለነበረን ቆይታ እጅግ አመሰግናለሁ። በሚቀጥለው ቀን ወይም ሳምንት በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው።